የቅዱስ አጉስጢኖስ ተጽዕኖና የካልቪን የተዛባ ትርጉም። ጆን ካልቪን ትምህርቱን ሲመሰርት አዲስ ነገር አመጣው አላለም። ይልቁንም ወደ ጥንቱ የአውግስጢኖስ ትምህርት ተመለስኩ ነው ያለው። ቅዱስ አጉስጢኖስ ወይም ሴንት ኦገስቲን ኦፍ ሂፖ በአራተኛውና በአምስተኛው መቶ ክፍለ ዘመን የነበረ ታላቅ አባት ቢሆንም በሕይወቱ መጨረሻ አካባቢ ከፔላጊስ ጋር በነበረው ክርክር ምክንያት ወደ አንዱ ጫፍ አጋድሎ ነበር። የአውግስጢኖስ ጫፍ ፔላጊስ ሰው ያለ እግዚአብሔር ጸጋ በራሱ ኃይል ሊድን ይችላል የሚል የክህደት ትምህርት ሲያስተምር፣ አውግስጢኖስ እሱን ለመቃወም ሲል ሰው ምንም ሊያደርግ አይችልም፣ ሁሉም ነገር በእግዚአብሔር ጸጋና ምርጫ ብቻ ነው የሚል ጠንከር ያለ አቋም ያዘ። የካልቪን ስህተት። ካልቪን የአውግስጢኖስን ጥንቃቄ የተሞላባቸውን ሐሳቦች ወስዶ ወደ ፍጹም ፋታሊዝም ያ ማለትም ሁሉም ነገር ተጽፏል አይቀየርም ማለቱ ነው። አውግስጢኖስ ነፃ ፈቃድ በኃጢአት ታሟል ሲል፣ ካልቪን ግን ነፃ ፈቃድ ሙቷል ጠፍቷል አለ። የላቲን ሕጋዊ አስተሳሰብ ሌጋሊስቲክ ፍሬምወርክ። ካልቪኒዝም የበቀለው በምዕራብ አውሮፓ የላቲን አስተሳሰብ ነው። በምዕራቡ ዓለም መዳን የሚታየው እንደ ፍርድ ቤት ሂደት ነው። እግዚአብሔር ዳኛ፣ ሰው ወንጀለኛ፣ ክርስቶስ ቅጣቱን የከፈለ ተለዋጭ። ይህ የሕግ መዋቅር ካልቪን እግዚአብሔርን እንደ ሉዓላዊ አዛዥ ብቻ እንዲያየው አደረገው። አዛዥ ደግሞ ትእዛዝ ይሰጣል እንጂ ከሚታዘዙት ፍጥረታት ጋር ድርድር ወይም ትብብር ወይም ሲነርጂ አያደርግም። በአንጻሩ በምስራቅ ኦርቶዶክስ አባቶች ዘንድ መዳን የሚታየው እንደ ሆስፒታል ሂደት ነው። እግዚአብሔር ባለመድኃኒት ወይም ፊዚሽያን፣ ሰው በኃጢአት የቆሰለ በሽተኛ። መዳን ከደዌ መፈወስና ወደ ቀደመው ክብር መመለስ ወይም ቴዎሲስ። በሆስፒታል ውስጥ በሽተኛው መፈወስ ከፈለገ ከሐኪሙ ጋር መተባበር አለበት። መድኃኒቱን ለመውሰድ ፈቃደኛ መሆን አለበት። ካልቪን ግን ይህንን የፈውስ ሂደት ወደ የፍርድ ቤት ትዕዛዝ ስለቀየረው የሰው ፈቃድ ቦታ አጣ። የካልቪን አምላክና የክፋት ምክንያት the author of evil። ይህ የካልቪኒዝም ፍልስፍናዊ መነሻ እጅግ አደገኛ የሆነ ድምዳሜ ላይ ያደርሳል። ካልቪን በድርሳናቱ ላይ ኢንስቲትዩትስ ቡክ ይህ የካልቪኒዝም ፍልስፍናዊ መነሻ እጅግ አደገኛ የሆነ ድምዳሜ ላይ ያደርሳል። ካልቪንም በድርሳናቱ ላይ እንዲህ ብሏል። አዳም የወደቀው እግዚአብሔር እንዲወድቅ ስለፈቀደ ብቻ ሳይሆን እግዚአብሔር እንዲወድቅ ስለወሰነ ወይም ድክሪድ ጭምር ነው ብሏል። ይህ አባባል እግዚአብሔርን የኃጢአትና የክፋት ምንጭ ያደርገዋል። ካልቪን የእግዚአብሔርን ሉዓላዊነት ለመጠበቅ ሲል የእግዚአብሔርን ቅድስናና ፍቅር አሳልፎ ሰጥቷል። እግዚአብሔር ክፋትን አስቀድሞ ከወሰነ ሰይጣንም ሆነ አዳም ለሰሩት ስህተት ተጠያቂ ሊሆኑ አይችሉም። ምክንያቱም የታዘዙት የተጻፈላቸውን ስክሪፕት ብቻ ነው። የካልቪኒዝም መነሻ መጽሐፍ ቅዱሳዊ ከመሆን ይልቅ በ16ኛው መቶ ክፍለ ዘመን በነበረው የፖለቲካዊና የሃይማኖት ውጥረት በጆን ካልቪን የሕግ ባለሙያነት ግትር አእምሮ ነው። በተሳሳተ የአውግስጢኖስ ትርጉምና በምዕራቡ ዓለም የሕግ መዋቅር ወይም ሌጋሊዝም ላይ የተመሰረተ ነው። ይህ ታሪካዊ ዳራ ካልቪኒዝም ለምን የሰውን ነፃነት መሸከም እንዳልቻለ ያስረዳናል። ምዕራፍ 2 የካልቪኒዝም ፍልስፍናዊ መሰረት። የካልቪኒዝም የሥነ መለኮት ከቅዱስ መጽሐፍ ይልቅ በግትር ሂሳባዊ አመክንዮ ላይ የተገነባ ነው። ካልቪን መለኮታዊውን ምስጢር በሰውኛ ሕግጋት ለመገደብ መሞከሩ ጨካኙ አምላክ የሚለውን ገጽታ ፈጥሯል። ግትር አመክንዮ ወይም ሎጂክ በመለኮታዊ ምስጢር ላይ ሲሰለጥን፣ ካልቪን እግዚአብሔር ሁሉን ቻይ ነው ከሚለው እውነት ተነሳና ወደ ተሳሳተ ድምዳሜ አመራ። የእውነት አመክንዮ በሶስት ሰንሰለቶች የተገመደ ነው። ፍጹም ቁጥጥር እግዚአብሔር ሁሉን ቻይ ከሆነ በዓለም ላይ ያለች አንዲት ቅጠል እንኳን ያለ እርሱ ትእዛዝ አትወድቅም። የምክንያት ሰንሰለት በዓለም ላይ ለሚከሰቱ ነገሮች ሁሉ ምክንያት እግዚአብሔር ብቻ ነው።
የነጻነት መጥፋት ሰው ነጻ ፈቃድ አለው ማለት እግዚአብሔር የማይቆጣጠረው አንድ ክፍል አለ ማለት ነው። ይህ ደግሞ የእግዚአብሔርን ሉዓላዊነት ይጋፋል። ስለዚህ ሰው ነጻ ፈቃድ ሊኖረው አይችልም። የኦርቶዶክስ ትንተና ኦርቶዶክስ እግዚአብሔርን ሁሉን ቻይ ስትል የሰውን ነጻነት የሚውጥ አምባገነን አድርጋ ሳይሆን ነጻነትን የሚሰጥና የሚያከብር ቸር አባት አድርጋ ነው። ካልቪን ግን መለኮታዊውን ሉዓላዊነት ከሰብአዊ አምባገነትን ጋር አደባለቀው። ካልቪን ግን መለኮታዊውን ሉዓላዊነት ከሰብአዊ አምባገነን ጋር ቀላቀለው። ዲተርሚኒዝም የህይወት ድራማ። በዚህ ፍልስፍና መሰረት ዓለም አስቀድሞ የተጻፈላት ድራማ ናት። እግዚአብሔር ደራሲው ነው፣ እኛ ደግሞ ተዋንያን ነን። ተዋናዩ ደራሲው የጻፈለትን ቃል እንጂ የራሱን ሐሳብ መናገር አይችልም። አደገኛው ድምዳሜ። በዚህ ትምህርት መሰረት ኃጢአተኛው ኃጢአት የሚሰራው እግዚአብሔር ስለወሰነበት ነው። ይህ ደግሞ እግዚአብሔርን የኃጢአት ምንጭ ያደርገዋል። የቅዱስ አውግስጢኖስ ተጽዕኖና ካልቪን ያዛባው ትርጉም። ካልቪን ትምህርቱን የአባቶች ነው ለማስመሰል የቅዱስ አውግስጢኖስን ሴንት ኦግስቲን ጽሑፎችን እንደመነሻ ተጠቅሟል። ሆኖም ግን ሁለት ትልልቅ ስህተቶችን ሰርቷል። አውዳዊ ስህተት። አውግስጢኖስ ስለ ጸጋ አጥብቆ የጻፈው በወቅቱ ሰው ያለ እግዚአብሔር ራሱን ያድናል ይሉ ከነበሩት ከፔላጋውያን ጋራ ሲከራከር ነበር። ካልቪን ግን አውግስጢኖስ ጸጋን ለማጉላት የተጠቀመባቸውን ንግግሮች ወሰደና ሰው ምርጫ የለውም ወደሚል ግትር ትምህርት ለወጣቸው። የምስጢር መጥፋት። አውግስጢኖስ በመጨረሻው ጽሑፎቹ ላይ እንኳን የእግዚአብሔርን ጸጋና የሰውን ነጻነት እንደ ምስጢር ነው ያስቀመጠው። ካልቪን ግን ምስጢሩን ሰረዘና በአማክኒው ብቻ ሰው ባሪያ ነው ብሎ ደመደመ። ምዕራፍ 3 የዶርት ጉባኤ the synod of ዶርት እና የቱሊፕ መወለድ። ካልቪኒዝም ዛሬ የምናውቀውን ድርጅታዊ መልክ የያዘው በካልቪን ዘመን ሳይሆን እርሱ ከሞተ ከ50 ዓመታት በኋላ በ1618 እስከ 1619 ዓ.ም በኔዘርላንድ የተደረገው የዶርት ጉባኤ ነው። አምስቱ የካልቪኒዝም አዕማድ። ቱሊፕ። ይህ ጉባኤ የተጠራው ያዕቆብ አርሚኒየስ፣ ጃኮብ አርሚኒየስ ተከታዮች የካልቪንን ትምህርት በመቃወማቸው ነው። ካልቪኒስቶቹም ለተነሱባቸው 5 ጥያቄዎች ምላሽ ለመስጠት ቱሊፕ የተባለውን ዝነኛ ምህጻረ ቃል ፈጠሩ። ቶታል ዲፕራቪቲ ወይም ፍጹም ውድቀት። ሰው በኃጢአት ምክንያት ሙሉ በሙሉ በስብሷል። መልካም ነገር ማሰብ ሆነ መፈለግ የማይችል መንፈሳዊ ሬሳ ነው። አንኮንዲሽናል ኢሌክሽን ያለ ምክንያት መመረጥ። እግዚአብሔር ሰዎችን ለገነት የተመረጠው በውስጣቸው መልካም ነገር ስላየ ወይም ስለሚመርጡት ሳይሆን ዝም ብሎ በገዛ ፈቃዱ ነው። ሌላውን ግን ለገሃነም ትቶታል። ሊሚትድ አቶኒመንት የተወሰነ ስርየት። ክርስቶስ የሞተው ለዓለም ሁሉ ሳይሆን እግዚአብሔር አስቀድሞ ለገነት ለመረጣቸው ጥቂት ሰዎች ብቻ ነው። ኢርሬዚስቲብል ግሬስ የማይቋቋሙት ጸጋ። እግዚአብሔር የመረጠውን ሰው በኃይል ይጎትተዋል። ሰውየው ጸጋውን የመቃወም አቅም የለውም። ፕሪፈረንስ ኦፍ ሴንትስ የቅዱሳን ጽናት። አንድ ጊዜ የተመረጠ ሰው ምንም ኃጢአት ቢሰራ መዳን አይቀሬ ነው፣ ሊጠፋ አይችልም። የዶርት ጉባኤ የታሪክ ስህተት። ይህ ጉባኤ መዳንን ከመለኮታዊ ፍቅር ግንኙነት ወደ ህጋዊ ሰነድ ወይም ሌጋል ኮንትራክት ቀይረው። የአድሎ መንፈስ። በዚህ ጉባኤ ላይ እግዚአብሔር አንዳንዱን ለገሃነም ፈጥሮታል። ሪፕሮቤሽን የሚለው ትምህርት በይፋ ጸደቀ። ይህ ደግሞ እግዚአብሔርን ለፍጥረቱ የማይራራ ያለ ምክንያት የሚቀጣ ጨካኝ ንጉሥ አድርጎ የመሳል ስራ ሰራ። የኦርቶዶክስ ምላሽ።
የኢየሩሳሌም ሲኖዶስ በ1672 ይህንን የዶርቲ ጉባኤ ትምህርት አጥብቆ አውግዟል። ቤተክርስቲያን መዳን የአምላክ ፍቅርና የሰው ልጅ ፍላጎት የሚገናኙበት እንጂ በአንድ ወገን ትዕዛዝ የሚፈጸም ፕሮግራም አይደለም ስትል መለሰች።